ቀንሽ ደረሰ በቀሉ አረ ሲዱ ኳላ ጎረሰብህ እኮ። ምን ጎረሰ? ኳላ አላየሁም፣ ጉርሱን አላየሁም ነበር ነው። ይሄ ፕሮፌሽናል ወይ ነው? አበሻ አታውቅም። አይወል ፕሮፌሽናል ፋይተሮች ፋይት ከመደረጉ በፊት ይኸውልህ ከሳምንት ምናምን በፊት እንዲህ ተከቶ ነው የሚካሄደው። የራሱ የሆነ ታክቲክ አለው። አያ አሁን እነ ፕሮፌሽናል እነ እንትና ምናምን የሚጠቀሙት ወይ ነው ቶ ምን ያደርግልሃል እንዴ? አታውቃቸውም ማለት ይኸውልህ ፋይት ላይ ፕሮፌሽናል ስም አይጠራም። በፕሮፌሽናል አንፕሮፌሽናል ይሆናል ስም አይጠራም። አሁን ይሄ የሚከተተው ራሱ ሰዓት አለው። ጠዋታን ማታን ከሰዓታን ዝም ብሎ አይከተትም በየሰዓቱ። በቃ ዝም ብለህ አበሻ አትንጫጫ። ይሄ ተከቶ ነው የሚካሄደው። አለማወቅ እንዴ ለቀቀኩ ሲል ይገባል። ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን ነው የምላችሁ፣ ማርያምን 6 ወሩ ነው። እና አሁን ይሄ ዘይት 2 ወር ያበላኛል። የታባቱን ያለው ያያ ደውለት ለማለ ሰላቢ እንግዲህ ሌላ አህዬ የለ። ሰላቢ ባለበት ሀገር ልጅቷን እየሰማት ነው። ይሄን ሁላ ጊዜ ዘይት መቆየት አለበት? ጫማ ጥፊ የእናቶችን ባለምን ይፈሳል። አይበሉባ ምን አባ ነው የምትሏት? አረ ምንም አላልኩም። ምን ብዬ ነው? ወይኔ ልጅ ያበደ። እኔ እኮ ሰለሞን ብያለሁ፣ በልጅ አልታደልኩም እኮ እኔ። አይ እንደዛ ሳይሆን ከባለፈው ጸበል በኋላ እኮ እንዲሆነ የቀረው ወይ በቃ ሲወላ ከሆነ የሆነ አፕዴት ሪቡት ነገር ምናምን አድርጎ ይመለሳል አይመስልም? መጋኛ ለተማሪ ደብተርና እስክሪፕቶ ነው የሚሰጠው፣ ጠመንጃ አይሰጥም አይደለ ቦስ? ኧረ ተው መጋኛ፣ እኛ እኮ ስለ ልጅቷ ዘይት ነው እየወራን ያለ ነው። ስለምን ጠመንጃ ነው የምታወራው አንተ? እውነትም ሪቡት ያስፈልገዋል። አማን ነው አንተ በስባሳ አንተ ባለበት ሀገር ዘይት 6 ወር 8 ወር መበላት አለበት። ዘይት የዛች ልጅ ቪዲዮ አይተህ ነው እንዴ? ሰው አይደለችም እኮ ቦስ፣ አይናት ወይ ደግሞ ከትያዝ ቃል ዝምድና አላት። እንዴት 8 ወር ዘይት ይቆያል ቦስ? አረ መቀለዱ ነው። አሁን በጦር ሳልወጋ የቀረውን ዘይት ሰልበህ ይዘህ ትመጣለህ። ከዛ ደግሞ ቪዲዮን ታስጠፋልኛለህ። አሁኑኑ ግን ለምን በሌላ አንግላን ነው? ምን ቪዲዮ ይቀመጥ እዛው ምን አገባን? ባልና ሚስት ያጣላል እኮ። አስቤዛ አለቀብኝ ስትል ሌላ ሚስት የሌላው ሚስት እንደዚህ ምናምን 6 ወር እየቆየ ብሎ ባልና ሚስት ከመቶ አንድ ሰው ከተጣላልን ለኛ ምን አነሰና? በበጎ ጎኑ ለምን አናየው? ኧረ አንተ ሰለሞን ግን ትለያለህ እንዴ! በቃ መጋኛ ሲኦል ሄድ። በእናትህ አንተ በአንተው ሲስተም ሪቡት አድርግልኝ። እንዳንተ አድርገ ዛሬ በቡዳ የመብላት ትምህርት ጨርሰናል። ማንን ነው የምንበላው? በእምነቱ ደካማ የሆነ ሰው። በጣም ጥሩ፣ እጅግ በጣም ጥሩ። ለምን? ያው ፈታ ብሎ ለመኖር እጅግ በጣም ጥሩ። አሁን ፕራክቲስ እናደርጋለን። አሁን ከአንቺን ጀምር ቢዩ። አይ ጎበዝ፣ ትፊለት። አሁን ደግሞ አንተ እንዳስተማርኩ ብላት። እሺ ኧረ ተው ሰለሞን፣ ከአቅሜ በላይ። እስኪ በእናትህ ገሃነም አንዴ ለኮስ አድርገልኝና ሱቅ ከሚሄድ በዚህ ቀጥል በእናትህ። ኧረ እንደው በጦር እንዳልወጋ ሱቅ ልትለካኝ ነው ብለህ ሲጀመር ደርሼ እስክመለስ ይጠፋል እኮ። እንዳይጠፋ 1-2 የእግረ መንገድን ፓፍትለታል። አበና ምን የምታካብደው ሰለሞን? አንተ አላማህ እኔን በሱስ አሰናክለህ ከአላማዬ ማዘናጋት ነው። እኔ ነገ እየነደፍኩት ያለው ሜጋ ፕሮጀክት አለኝ። አላማ እየነደፍኩ ነው። ተወኝ እሺ ላለ ማለት ሰበብ በቃ። ምን አይነት ፕሮጀክትሽ የምነድፈው? ግንቦት ልደታ ደረሰች እኮ በእናት ሰው ተሰብስቦ በፍቅር በሰላም ሲያሳልፍ እኔ ደስ የሚለኝ ይመስላል? አንተ ደግሞ የማያሳስበው ያሳስባል። በእናትህ ስንቱ ስለተስሎ የለን በጋ አስገባለሁ ያለ በእሱ ሀሳብ የሆነ ነገር አድርገህ አታቀጣጥልም ነገር። አይ እሱ አይሆንም እባክህ፣ ስለቱ ካልደረሰ አምጣ ብሎ የሚያስገድደው የለ። ሌላ ሀሳብ አምጣ ፈልግ። ኧረ እኔ ግን እድል አለኝ ይላለሁ እንጂ እድል አለኝ። በእናትህ አይዶል ዘፈን ተወዳድሬ 2ኛ ልወጣ መሰለህ 500 ሺህ ብር አመለጠኝ። አይድል በማን ተሸነፍክ ደግሞ? አይ እኔ እኮ ዳኞቹ ናቸው ያናድሩ ሲመሰጡ። እንደው ጋሽጠሌ ከሞት የተነሳ ነው የሚያስመስሉት። አፕላይሽ ልታጭሽ ነው እንዴ? እባክህ ላይተሩ አይሰራም። ይልቅ የሆነ ነገር መፍትሄ ይፈልግ። ቦስ ተጨንቋል። ግንቦት ልደታ ደረሰች ብሎ በማያስጨንቀው ጠዋት ላይ ቅዳሴና ንግስ እስኪያልቅ ድረስ ከቤት አንውጣ እኔ እናንተ። ከዛ ማታ ላይ ህዝብ አድባር ብሎ ይወጣልሻል ሊቀመቅም። የዛ ሰዓት ብቅ እንላለን። ይሄ ለአንተ እነግርሃለሁ እንዴ። ኧረ በእናትህ እሱስ እውነትህን ነው። ኧረ እትያስ ካልን ግብሩ እንዲያስገቡ ንገራቸው። ባለፈው አጉድለው ነካ አድርጌ ነው የተውኳቸው። አሁን አናታቸውን የምመታቸው በቫዝሊን ነው።